በመጨረሻም ገብረ ዮሐንስ እንግዲህ የመኪናና የቤት ቻሌንጁ መጀመሩ ትላንትና አዶናይ አብስሯል። ለጊዜው የመኪናውና ሾፌር እንደሚቀጠርለት ያንን የሚችል ባለሀብት እንደተገኘ ተናግሯል። አዶናይ እንግዲህ ቀጣይ ደግሞ የቤቱ ስጦታ ነው የሚሆነው። እንግዲህ እኔ በውስጤ የምጠረጥረው ነገር አለኝ። በገብርኤል ቀን የተጀመረበት ምክንያት ራሱ ቤት የሚያገኝበት እዛ ምክንያት አንዱም ነው ብዬ አስባለሁ እና ቤቱን እንደሚያገኝ አትጠራጠሩ። ግን ይህ ቻሌንጅ በጣም ደስ የሚል ነው። በዚሁ ከቀጠለ በጣም ብዙ ሰዎች በጣም ጥሩ ስራ የሰሩ ሰዎች በእንደዚህ መልኩ መመስገናቸውና እንደ ስጦታም መበርከቱ በጣም ደስ የሚል ነገር ነውና እኔ እርክት ብያለሁ። እውነት ለመናገር እንደዚህ የረካውበት እንትን የለም። ደግሞ ይሄ ሰው በጣም ደስ የሚል ነው። ገብረ ዮሐንስ በጣም ደስ የሚል መዝሙሮች ያበረከተልን ነውና እኔ ደስ ብሎኛል። እንግዲህ ሰው ጥሩ ነገር ሲያገኝ ደስ ይለናል። የሰራ በተለይ በጣም ጥሩ ነገር ሲያገኝ ደስ ይላልና አዶናይ በጣም ትልቅ ነገር ነው ያደረገው። እውነቱ ከሆነ ሁሉንም ነገር ተከታትየዋለሁ። እንግዲህ ለሰጪም ለአዘጋጅም ለሀሳቡንም ለሚያመነጨው እግዚአብሔር እንግዲህ ጥሩ ነገር ይስጠው እንላለን። ግን እጅግ በጣም የረካውበት እንትን ነውና ቤቱም ተሰጥቶት ደግሞ ቤቱ ገብቶ መኪናውም ሾፌርም ተቀጥሮለት የምናይበት ቀን ሩቅ አይመስለኝም። ለማንኛውም ገብረ ዮሐንስ እንኳን ደስ አለ። አዶናይም ቴንኪዩ ይቀጥል ይበርታ እንላለን። እንደዚህ ትልቅ ሰዎችን ማሰብ ጥሩ ነው። ቴንኪዩ እንላለን።